እሱ እንዴት ነው የምትጨፍረው? እሺ በሱ እኔ እጄን ዘርግቼ እሺ ትኛለች ስትል ይቅርታ ሰዎች ሸርታቴ ይዞኝ ነው አለች። ኖ እያሉ ይጨፍራሉ። ጸጉሯን ልቅ አርጋ ነው የመጣችው። ስንት አይነት ፎቶ በስንት አይነት ቦርሳ እንደተነሳው አውራ ታዲያ ያንተ አይዲያ እኮ ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? how are ya? እንዴት ናችሁ? ደህና ናችሁ ወይ? how are you guys? ምንድነው ካሁን እንቅልፍ የመጣው? ደህና ናችሁ ወይ? I know you guys expect ያደረጋችሁ ኩኪንግ ሾው ነው፣ ግን ዛሬ ደግሞ ትንሽ እረፍት ስጡን ጋይዝ። ኤዲት የሚያደርግልን ሰው የለም። ሴታፑ ከባድ ነው። ከዛ ደግሞ በቃ ከባድ ነው ብቻ እና ትንሽ እሺ አለን we got it we got some ዛሬ የመጣ ነው በምንድን ነው ልዑል እስቲ ንገረኝ። ይሄ የልዑል አይዲያ ነው by the way። ብዙ ሰዎች ስለ ተወቃችን ስለጠየቁ ለምን ከሁሉም ላይክ ሰብስበን አናሳያቸውም ብለን አውራ ታዲያ ያንተ አይዲያ እኮ ነው እንዴ ቀጥያ ምሩም ቀጥለው የራሱ አይዲያ ነው ጋይዝ። ይሄ ማለት ነው ሁሉንም ነገር ነው ስንላችሁ ከመጀመሪያ እስከ መጨረሻ ላውራ። አሁን ደግሞ አውርቼ ከዛ ተወራጥክ ከመጀመሪያ እስከ መጨረሻ ማለት እስካሁን ያለንበትን the struggleም ቢሆን the happiness the sadness ሁሉንም ነው ሼር የምናደርገው ገባችኋ? ከዛ you know subscribe ማድረግ እንዳትረሱ please thanks። ባጭሩ of course ሱፐር ስትሪም ምናምን ሳይሆን ባጭሩ ነው የምንነግራችሁ of course we got አታስቡ for every detail ፎቶ ያለንን ማለት ነው እዚህ ጋር ቁጭ እናደርግላችኋለን። እሺ አታስቡ። ላይክ ሼር እና ሰብስክራይብ ማድረግ እንዳትረሱ። we love you guys። ትንሽ ቀዝቀዝ ብላችኋል። ሰብስክራይብ ቪውም ትንሽ ቀዝቀዝ ብሏል። ያልተመቻችሁ ነገር አለ እንዴ? ኮሜንት ላይ አስቀምጡልን እስቲ ካልተመቸናችሁ። እንዴ ነው ምንድነው የምቀጥለው? it's your idea። የዩቲዩብ ባለቤት አንቺ ነሽ ግን እሺ ልጠይቅሽ። እሺ ጠይቀኝ። የመጀመሪያ ትውውቃችን የት ነበረ? ማለት መጀመሪያ የተገናኘ ነው የት ነበር? ኦኬ so on our date ማለት ነው። አዎ የመጀመሪያ የት መሰላችሁ የተገናኘ ነው? ሊትል ቻይና ከሸገር ጀርባ ያለው ሊትል ቻይና ነበር የተገናኘ ነው። ከዛ ጋይዝ ለሚታዩ የዛን ሰዓት የሆኑ ልጆች አናግሮኝ ነበረ። ቦርሳ አላቸውና ፕሮሞ ስሪልን ከዛ እንስጥሽ ብሎኝ እኔ ደስ ብሎኛል። አንድ በላይ የሚሰጡ መስሎኝ ነበር አክቹሊ። ከዛ በጣም እኔ ደግሞ ሙሉ ስልክሽን ትተሽ ሄደሽ እንዴ እቺ ልጅ ያማታል ምናምን እያልኩ ነበር። ይሰጡኝ ነበር። ከዛ እሺ ተባብለን በቃ ፎቶ እናንሳሽና እንሰጥሻለን ምናምን ተባብለን ከዛ እቃዬን እሱ ጋር አስቀመጥኩኝና እዛው ሊትል ቻይና መጣሁ። አንዲ ፎቶ ምናምን ተነሳስኩ ችግር የለው ምናምን ብያቸው ማለት ነው። ምግብም አዘሽ ነው አዝዣለሁ። አዝዣለሁ። ከዛ ማን ስንት አይነት ፎቶ እንደተነሳው ፎቶን ካገኘሁት if I find the photo እውነት ፖስት ላችኋለሁ። ግን ስንት አይነት ፎቶ በስንት አይነት ቦርሳ እንደተነሳው ከዛ ሁሉ ቦርሳ ስንት ነው የሰጡኝ? አንድ ቦርሳ። I was expecting ቢያንስ 3። the funny part ከሁሉም ግን እኔ የዛ ቀን አንቺን ላገኝሽ ትዝ ካለሽ I think 9 ሰዓት አካባቢ ነው የተገናኘነው። ከ5 ሰዓት ተኩል ጀምሮ ልብስ ስለውጥ ነበር። ይሄን ማንም ሰው ያነኝ ከ5 ሰዓት ተኩል I think 5 ቲሸርት ምናምን ላውጫለሁ ስለውጥ ቤት ምን አሉክ? I don't know ምንም አላሉክ? አላዩትም ነበር እሺ አይደለም መልሽ ያረጋዋለሁ። ከዛ ደግሞ ጦር በጥቁ ይሻለኛል አለ መልሽ ያልቆዋለሁ እኮ ምንም እንዴት አልጠረጠሩም እንዴ? ሪጃማዋል እንዴ ምን ሆነ 10 የሚለብስ የሚቀይራል አይደል? ይሄን ነው ሱሪ ተጣብቀላሉ መልሽ ሳውልቅ ማለት ደግሞ I believe him because he's always like that ፕሮግራሞች ላይ እና የዛ ቀን እሱ ነው የሚያስቀይም ባል ልክ ካገኘሁሽ በኋላ ነው የቀለለኝ እንጂ እቺ ክሎዝ ነበር ሁሉ ቀርፈርቼ ዋው ቢቀራውን እቺ ሞመንት የለችም ነበር። አይ ነው ዋው እኔ ሳየው ታቱ ነው የተመቸኝ እኮ ታዲያ እጁ ምናምን ትንሽ ተለቅ ይላል። ታቱላር በቲሸርት ሉ አልሁን በጣም የተመቸኝ ታቱ እንዴ! አረ ዋው ምናምን ብዬ ነበር ላይ ጊዜ ፍርሃት የዛ ታይም ላይ እቺ ልጅ መቻት ይሆናል መቻት የሚለው ይሄ ኦቨርቲንክ ባይዘው ኦቨርቲንክ በጣም ኢሹ አለብኝና በዛ ምክንያት ነው ኦልሞስት ከ6 ሰዓት ጀምሮ እስከንገናኝ ድረስ I just thought he was cute። ከዛ ተመቸኝ ታቱን ሳየው ምን ሳየው ሄዶ እሺ ካሜራው ስላፈጠረ እሺ እና ታቱን ሳየው ምን ሳየው ተመቸኝ። እነሱን ቻው ተባብለን ገባን። ብላ አልበላም ታዞል ኩኑድል አልበላም ብላ አልበላም እንዴ
በቃኝ ይላል። ማለት ነው ተከፍሎበታል። ጨፈጨ የኔን የሱን ምን ነው ማበላው እንዴ? እኔ ማለት በወሌ ወጥቼ ለምንድን ነው ፓስታ የምበላው ብዬ ነው። ፓስታ አይደለም it's noodles። አይ ኖ እኔ በዛው ኑድል አድናቂ አይደለም። ስቲል እኮ እንደማለት ታውቂያለሽ። ራይስ አዝዤ ነበር። ለምንድን ነው ፍራይስ ራይስ ነው ስለም ቤቴ እና ሌላ የምትፈልግበት እና የምትበላበት ቦታ ካለ I don't like this food let's go eat ያንቺ ምርጫ ብዬ ነው እኔ የኔ ምርጫ እኮ because it was closer like closer አይደለም ሊትል ቻይና ቶ I love little China I love their fried rice ስቲል ነው በቃ ፍራይድ ራይስ ነው it's not the same እሺ sorry አሻሽሉ ከዛ በኋላ ምንድነው ሀፕን ያደረገው እስቲ ንገረኝ። የመጀመሪያ የተገናኘ ነው ማታ ላይ መቼ ነው? ወይ ጉድ። እሺ ጋይዝ ምን ነክቶኝ ነው? ጠጅ ቤት ወሰድኳት። እኔ ያረዞ ኦቨር ነው ፕላኑ is like ማምሸት ነው ኦቨር አይደለም ግን ማምሸት ነው ፕላኑ። ዩራቢ ሲኒያ ወሰደኝ ጋይዝ ጨንቆኝ ባይዘው ማለት ነው ወስዶ ማለት ነው ጠጅ አጠጣኝ ጋይዝ። እግዚአብሔርን ለመናገር ምን መሰለሽ እውነት ቃላት ነው ያጠረኝ። እውነት ፊትሽን እያየሁት ነበር ዲስአፖይንትመንት። ከዛ ግራ ገባኝ ማለት ከዛ ደግሞ ያሻሻልኩ መስሎኝ ሚውዚክ ሪቮሉሽን ነው ስጄ ባንድ ጋበዝኩ። ጭራሽ እሷ ለካ ባንድ አትወድም። እኔ አላውቅም ነበር። እኔ ማለት ነው ጋይስ ክለብ እኔ ከወጣው ወይ እንትን ከወጣው ኤርፎን ላይ የማዳምጠውን ዘፈን ኢን ሪል ላይፍ ለመስማት ነው እና ለመደነስ ነው። እኔ ደግሞ የአፍሪካ ዘፈን አልወድም። አይ አንደርስታንድ ገባኝ። ባንድ ወዳለሁ ገባኝ። አይ አንደርስታንድ ግን ማለት እኔ በምወደው ከመጣ ጠጅ ምን አለ ምን ዋት ስንት ሊትር እንጨርስ ነው? አይ እንጃ ሁለት ከምናምን ጨርሰናል እኮ ደግሞ ጠጥተን። ከዛ ባህላዊ ዳንስ አየን። በጣም ደብሯ ነበር ግን አላስነቃችም። ከዛ ወጣ ለካቼ ልጅ ወዳኛለች አልኩ። ምንድነው የሚያስፈራኝ? እስቲ እግዚአብሔር ማርያም። ከዛ ሚውዚክ ሪቮሉሽን ደግሞ ባንድ ነው። ማን እኔ ባንድ አይመቸኝም ጭራሽ። ባንድ አለመመቸት አይደለም። እኔ በጣም የጆኒ ራጋ አድናቂ ነኝ። እንዴ አይ ላቭ በጆኒ ራጋ አይደለማ እነሱ ማወቅ ያለባቸው ጆኒ ራጋ በማድነቅ ሻሽ ነበረኝ ልክ እንደሱ ገባኛው። ጆሮዬን ተበስቻለሁ አራተኛ ክፍል ጆኒ ራጋ እና ትልቅ አድናቂ ነኝ በጣም I love him as well። ግን ይሄ ላይቭ ፐርፎርማንስ ማለት ነው ምን መሰላችሁ? ይሄ እኔ አማርኛ ዘፈን የድሮም በደንብ አልሰማም ማለት ገና አሁን ራሱ በደንብ ዲስከቨር እያደረኩኝ ነው በደንብ የሚመቸኝ ዘፈን ሁላ እና እኔ የምሰማው ዘፈንና እሱ የወሰደኝ ዘፈን completely different ነው። ምን ልጨፍር እኔ ማቀው እኔም እሱ እንዴት ነው የምትጨፍረው? እሺ በሱ አብረህ መዝፈን እሺ ይዘፈናል አብረህ እኮ ጨፍረናል እኮ ይሄኛ ልብሽ እንደዚህ እኮ እንደዚህ ጨፍረናል። ሉል ጠጁን ጠጥተሽ እንዴት አጨፍሪም አንቺ? oh my god እሺ guys እኔ በጣም የጆኒ ራጋ is the only songs that I know። ሌሎቹን አላቃቸውም። አስቡት ዳን 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 ባንድ ነው። ከዛ we're just sitting there like crickets ቆይ አንዴ crickets ይሰማ ፊት ለፊትና ከጀርባ እንደዚህ ቁጭ ብለን እንደዚህና እንደዚህ ባር ላይ ነበር። ከዛ ለመደነስ ሞከረና በጣም አኳርድ ነው በደንብ ጨፈረ። አበሻዊ ምናምን ኦኳርድ ጨፈረ ግን ጨፈረና yes እኔ ደስ ብሎኛል። ከዛስ ምንድን ነው ያደረገው? በቃ ከዛ በኋላ ፈርስት ታይም በቃ መጀመሪያችን ኦቨር የወጣነው ያቀር ነው። ከዛ በኋላ ላይክ አንድ ወር ምናምን ያህል እንደዚህ የተገናኘን ነበረ። ከዛ ይሄ ምንድነው ከሸከር ፊት ነው ኦ ማይ ግሪል I love that አሁን ጠፍቶ አሁን actually ተዘግቷል መሰለኝ I'm not sure ኦ ማይ ግሪል እንገናኝ ነበር that was our usual eating spot ብዙ ጊዜ እንደዛ ነበር አይደል? ላይ ግርግር የሚወድ ቤት አይመቸኝም። ኦ ማይ ግሪል ደግሞ በቃ ጸጥ ማለት ከዛ ነው ትንሽ ተጋጨ መሰለኝ ተለያየን። ኢግኖር አድርገኝ እኮ ነው የተለያየን። ታዲያ ሰው ማውቃለሁ ተናግሬያለሁ እኮ ባለፈው ለታ ተናገር ራሴ ተብቼ ብዬ ከዛ ተናገረ አሁንም ድጋሚ የሆነ ሰዓት ላይ በቃ እቺ ልጅ ወድድኳት ማለት ነው ምናምን አልኩና ከዛ ኢግኖር አደረገኝ። መሸሽ አለብኝ ለአንዳንድ ሰዎች ባህሪ አለ እንዴ በአንዴ እንደዚህ ሰው ወዳለው የሚለው አስተሳሰብ ሲመጣ ባለ ታለቅስ ነው እንዴ ምን ጉዴም በቃ ኦኬ እና እንደዛ አለና ትንሽ እስቲ ቆይ ራሴን እንዴ ቼክ ማድረግ አለብኝ ብዬ ስል በመሃል ክፍተት ተፈጠረ። ከዛ like 3 months 3 ምናምን months አላወራንም። ከዛ በኋላ ደግሞ ታረቀን። ከዛ በኋላ በቃ
በደንብ ማውራት ጀመረ። በደንብ ኤቭሪዴይ ላይክ ኦልሞስት ኤቭሪዴይ ኦልሞስት የዛ ታይም በዛ በቃ አይ ቲንክ አፍተር ከልደትሽ ምናምን በኋላ ነው ሞር ድጋሚ ሲሪየስ የጀመርነው። የልደት የሰጠኝ ቀለበት ባይ ዘ ዌይ የብር ቀለበት እና የጆሮ ጌጦች አሁንም አሉኝ። ማን ቢያትለኝም ብዬ ፉል ሴት ነው ያደረኩላትና ወደው ነበር። ለረጅም ጊዜ አልወለቀም። እንደውም ልብ ቅርጹ ወልቆ ነው በዛው ሲሪየስ የሆነበት ታይም አይ ቲንክ ክረምት ላይ ነው ሸራተን እየሰራች እና በቃ እሱ ሰዓት ላይ እሷም አይ ቲንክ ወደ ሲሪየስ እየሄደች ነበረ። ያው እንደማንም ሪሌሽንሺፕ እንጣላለን፣ ታርቃለን፣ የሆነ ነገሮች ላይ ያስማሙን ይችላሉ። መልሰን ግን በጣም በተከታተለ አንድ ቀን ሁለት ቀን ኩርፊያ በላ ተኮራርፈናል። ብዙ ጊዜ የምንሄድበት ስፓት የት ነው? አንድሮሜዳ we used to love that place like አትላስ አካባቢ ነው። አትላስ አይደለም 22 ጀርባ ነው። 22 ጀርባ ነው። it was a really nice spot። ከዛ የሆነ ጊዜ አንድ ጊዜ ሰርፕራይዝ አድርጌዋለሁ። ምን አድርጌ መሰላችሁ? I hate everybody but I love you ሚልኬክ አመጣለት። he hates surprises but I love surprises። I think እሱ የበርዝዴይ ነው አይደለ? እና የምን ነው ኖርማሊ ሰርፕራይዝ አደረኩ። በጣም ጥሩ ሰው ነኝ። በደንብ ሰርፕራይዝ አድርጌው ነበረ። he loved it። እዚህ ጋር ቁጭ አደርግላችኋለሁ ኬኩን። አንተ ቆይ መች ነው እኔን በጣም እንደወደድከኝ እየተረዳኸው? ብዬ ከእንቅልፍ የተነሳውና ላይክ ታቱ የሚሰራ ልጅ አለ። ቀጥታ ሄጄ ላይክ ትዝ ካለሽ አንቺ 22 ላላጋ ነበር ከሏል ጋር ነበር ላላጋ ነበር ሏል ነው የመጀመሪያ ቪዲዮ። ኦ ማይ ጋድ እሺ እና አይ ቲንክ ሏልን ይዘክሴ አይ ቲንክ የመጀመሪያ ስተዋወቃት በአካል የምርኩ ሪሊ አላቃት ማለት በአካል ተዋውቀናል። አንድ ላይ አግኝቻችሁ ማለት ነበር። ከዛ በኋላ ሄድኩና እንደውም የት ነው እስቲ የሆነ ስፓት ነው ምናምን ያልኩ ይዋሽ ነበር። ከዛ በቃ ደግሞ ጥፋን እየተሰራች ነበር። ከዛ ቀጥታ ሄጄ እንደውም አይ ቲንክ ማታ ላይ ፎቶ ብዙ እየመረጥኩ ነበር የትኛው እንደሚሆን ምናምን ነገር። በኋላ አሪፉን አግኝቼ ቀጥታ ሄጄ ተሰርቼ አይ ቲንክ ለላላ ልንገራት አይ ቲንክ ለላላ ነው የነገርካት ቢካዝ ቪዲዮ እሷ ናት የቀረጸችው። ሳስታውቀረጸችው እንዴ ለላላ ነው ታዲያ የነገርካት። ስለዚህ ከዛ በፊት ተዋወቃላችሁ ማለት ነው። አይ ከዛ በፊት ሄንጋውት አንድ ላይ አድርገናል። ከዛ በኋላ ነው የነገርካት። አይ ቲንክ ሊና ጥሪልኝ ነው ማን ብዬ ነው ትዝ ካለሽ። ከዛ በኋላ በጣም ማስቅ ነበር አለሰው እንዴ እንደደነገጥኩኝ ጋይዝ what the hell ምናምን ጸጉሯን ልቅ አርጋኔ መጣችው። ጸጉሬን እንኳን ምን ነው እንደው ወዳላለም ለቪዲዮም ምንም አልተዘጋጀም። ቆይ ጸጉርሽን አርጊ ብሎ ፒንክ ጸጉር እሱ ይጋርጊ ነበር። ዋው አውልቀሽ አስቀምጠሽው ነበር። have no recollection ካላች አይዱ ሰው ቪዲዮ ሲቀርብ ነው ሲባል እንደው አይ ቲንክ ላላ ታርግልሽ I don't know ቪዲዮ በሽሩባ ነው ማለት ነው። ዋው it was a hectic day bro. I was like wow የምር ነበር የደነገጥኩት። I know and what went through your mind ስታረገው? በቃ ልጅ ወርጃታለሁ I must የሆነ ደም የሆነ ነገር ማፍሰስ። I'm happy you did it though. My face is on my skinny face, my fat face አይደለም. My skinny face is on there. look at it and ሳያቸው oh you know what በፒክቸር አሳያቸዋለሁ። ለምን ትለፋላችሁ? ኬኩን እንደዛ አረክሽልኝ surprise this woman እንግሊዘኛ ይቅርብኝ I must ሴት ማስደሰት አለብኝ ብዬ አረኩት ነኝ ማለት ነው። I was really happy and impressed. yes thank you. you're welcome. ባይዘው ይሄኛው ቶፒክ ግልናው እንዴት እንደተላከ የሚገርም ነው። ብዙ ሰዎች ላይ መስላቸው ይችላል ግን በጣም እንተላለን የሚመስላቸው ግን it was a 5 second decision የመጣበት ሪዝኑ ራሱ የቤት ዕቃ ይገዛ ነው ለሌላ ነገር ነበር። I'm like እንትን ከቤት ሙቭ አድርጌ ማለት ከቤት አውትሳይድ ሳይሆን እዛው ቤት ውስጥ እኛ ግቢ ውስጥ ምከራይ ቤት አለ ሶ እዛው ሙቭ ለማድረግና እኔ ላይቭ ለመጀመር እያሰብን ነበር። ሶ ዕቃ እየገዛዛን ቁጭ አድርገን ሊትራሊ የሆነ ሰዓት ላይ 5 second decision ለምን ሽማግሌ ይላክ በዛ ታይም በቃ ሊና የሆነ ታይም ላይ ላይቭ ደበረሽ ትስካለሽ። ላይቭ ደበራት ምናምን እና በቃ ላይቭ ሞራል ለማምጣት በሚለው ተነጋግረን ላይክ ኒው ኢንቫይሮንመንት ምናምን ከሆነ የተሻለ ጭንቅላቷም ደስ ብሏት ትሰራዋለች ብለን ነው የገባንበት። ከዛ ላይክ አይ ቲንክ አንድ ወር ሙሉ ቃይ ዘገዝተናል ለዛ ቤት ነው በቃ እንደዚህ ትንሽ ነገሮች ምናምን ሁሉንም ገዝተን ከዛ እኛ ደግሞ ሆቴል የምናጠፋውን እዚህ ላይ ብናወል የተሻለ ነገር
እናመጣለን ብለን ከዛ በኋላ ላይክ ሞስት ኦፍ ኢት የሚገርመኝ በቃ እንደው አንዳንዴ ሳስበው እነማዘር ይሄ ልጅ ቀስ ብሎ ጠቀለላት ነው የሚሉት። ለምን ከመስከረም ጀምሮ የሳሰበው ሌላ ቀስ ብሎ ያ ከዛ የሆነ ታይም ላይ ነው በቃ 5 ሰከንድ በቃ ሊትራሊ just ለምን we decided by the way አንቺ ነሽ ያልሽው አይደል? ወንድምሽና እናትሽ ቪዲዮ ላኪልን እስቲ ጓደኛሽን። ለምን ሐሙስ የኔም እናት የሷም እናት ታውቃለች በቃ የሊናና የኔ ቀን ነውና ሐሙስ ከወጣን ሐሙስ እንወጣለን፣ ዓርብ አንመለስም፣ ቅዳሜ ነው ሜቢ የምንመለሰው። ከዛ እሁድ እንገናኛለን ድጋሚ። ከዛ ሰኞ ነው ቤት በቃ ኦልሞስት 2-3 ቀን ነው ቤት ብናደር። ከዛ በቃ በሱ ላይክ እነሱም አውቀውታል የኛን ቀናቶችና በአካል አይ ቲንክ አንድ ጊዜ ነው የሊና ማዘር የተዋወቅኳት። የመጀመሪያው ቪዲዮ የሚኪ ሰርግ ዕለት ያ ጠጅ ባልጠጣ እንደው ፎቶ አልነሳም ነበር አሳሰው እና በቃ እናምር ነበር። ፎቶን አሳያችኋለሁ፣ ቪዲዮ ነው ፎቶ አሳያችኋለሁ። እሱን ላኩላት ለማሚ አየችው that's the first time she saw him። ከዛ ወደ ሽምግልናው ስንሄድ በቃ it was like a 5 second decision። I think የሚኪ ሰርግ ከሚኪ ሰርግ I think እነ ሚኪ ሰርግ አይተን በቀኛው ጓጓን መሰለኝ በሶስተኛ ቀን ነው መሰለኝ እኮ እንደዛ ነገር። ከዛ ለምን ሽምግልና ተባለ? ሚኪን በጣም ብዙ አመት ታውቃለች እሷ፣ ሁለቱንም ባለቤቱንም እሱንም ታውቃለች። እና በቃ በዛ ታይም I think የሆነ ፊሊንግ ፈጠረባት መሰለኝ። ለምንድን ነው ሙቭ አውት ማናረገው? why are we wasting so much money? why don't we move out ምናምን ተባባል። የዛኑ ቀን ጋይዝ ለማሚ ነገርኳት። የዛን ቀን let me tell you ለዳድ ነገርኩት። ዳድ was like okay sure good, mom was like are you sure okay nice ምናምን አለችኝና በነጋታው ቤት ይገባሉ ማለት ነው ጋይዝ። የሰርግ ዘፈን ከፍታ የሰፈር ሰው እንዲሰማ ቪዲዮ ማየት አለባት። ከእንትን ነው የመጣው ከሸራተን። ከዛ በኋላ አንተን አላገኘሁማ ተገናኝተናል። አንቺን ጥዬ እኔ እዛ ሰዓት ድረስ ለቤተሰብ አልነገርኩም። ከዛ እሱ ቪዲዮ ስትነግር እኔ ማለት ነው አም ላይክ ልክ ወደ ላይ ያቸው የሆነች ድልድይ ነው የሚባለው ወደ ላይ ድንጋዮች አሉ ብቻ የሚያስሄዱ። እዛ ስንሄድ የሰርግ ዘፈን ተከፍቷል። እህቴ ረዴት ማሚ ምናምን ነው እያሉ ይጨፍራሉ። what the hell ስናፕ ስታረጊልኝ ስከፍተው የዛ ቀን ነው ለቤተሰብ የነገርኩት። እኔ ደግሞ ዋው። ከዛ ሽምግልናችን መጣ። ሽምግልናችንን ባሪፍ አለፈ። thank god። ቀለበት ቀን ሽምግልናው ከመላኩ ከ3 ቀን በፊት የተፈጠረው ምንድን የተፈጠረው ነው ልስቲ ንገራቸው። ሁሉ ቤት ጓደኞቼን ጠርቻለሁ። ማዶ ሆቴል አዘጋጅተናል። ከዛ በኋላ ፕላኑ አንቺ 11 ሰዓት ልትመጪ እኔ ተንበርክኬ ስጠብቅ አታነሺ። 1-2 ሰው ሲል በሶስተኛው ታነሻለሽ። እኮ ችግር የለውም ግን እኔም ኤክስፕሌን አደርጋለሁ። በኋላ እኔ እየሳኩኝ ኧረ ሊና ነኝ ኧረ ሊና ምን መሰላችሁ ጋይስ ልንገራችሁ። ፀጉር ቤት ሲጀመር በጣም አረፈድን በጣም። ከዛ ተሯሩጬ ሆቴል ሩም ገብቼ ልብሴን ቀይሬ ሆዴን አመመኝ። የሆነ ጁስ ጠጥቼ ነበር አልተመቸኝም ነው የምላችሁ። በጣም ታመምኩኝ እንዴ። እኔ ተንበርክኬያለሁ እዛ ሆዴ አበባው እና አበባው ልብ ፑፕል አርግበት ዘመን እንደዚህ ይሉሩት አበባው ተደርድሮ ልብ ቅርጹ ንፋሱ ሲገፋው 4 ማዕዘን ሲያረጋው ቢዛም ነበር ቻንለ ሲያስተካክሉ የሆነ ሰዓት ሁሉም ሰው ይመጣና አይዞ ሉል ይለኝ። ኦ ማይ ጋድ ነግራችኋለች እንዴ ጋይስ። እኔ ማለት ነው እግዚአብሔር ሽንት ቤት ስንት ሰዓት እንደተቀመጥኩኝ I was so sick በጣም አሞኝ ነበር። ከዛ በዚህም ሲደውሉ ኦቨርዌልምድ ሆንኩ። ከዛ ተቆጣችኝ ነው ሰዓት እምባዬ መጣ። ከዛ እኔ ላለቅስ ነው አምስተለኝ እንዴ ቀለበቱ ነው አልከብሽምግልናው። እኔ ለራሴ ደንግጫለሁ። ሪግሬት አረገች ወይስ እጂ በቃ ቱርክ ፊልም ላይ የምታየው ሚስትየው ሮጣ ምናምን የምትሄደው ነገር እሱ ነው መሰለኝ። እዛ ጋር ሁሉም ይመጣና ጓደኞች ሉል አይዞ ጨነቀ ምን ነውና እዚህ ቤት ቢራ የለም እንዴ? ታምሜ ነው ሆዴን እግዚአብሔር ጋይዝ በጣም ነበር በጣም አሞኝ ነበር። ከዛ ያው ሄድኩኝ። ከዛ ልክ ተንበርክኮ ሳየው እንባዬ መጣ። እኔ እጄን ዘርግቼ እሺ ትኛለች ስትል ይቅርታ ሰዎች ሸርታቴ ይዞኝ ነው አለች። ኖ after I said yes
ቁጭ ስንል ነው ያወራሁት ሉል አይ remember specific no እኔ 100% ቆመሽ እኔ እኮ እዚህ ተንበርክኬ ነው አካልጄ ነው ቆመን ጨምሬ ነው ቀለበቱን አርጌ እኮ ቀለበቱን አርጎልኝ ከዛ በኋላ አይ በቃ እሺ ካልሽ በኋላ እሺ ማለት ነው እንግዲህ ይቅርታ I'm sorry I don't even know why I said that and I did say that it was fun though like everyone pulled up በጣም ሁሉም ሰው like በስማ ደስ ይል ነበር ብቻ it was a very nice event እና ብቻ በጣም ደስ ይል ነበር እንደዛው ሽንግልናው አለፈ ከዛ በኋላ ሊና አንድ ቀንም ማድረግ አልፈለገች ቶሎ ጠልፈ አስወጣኛለችና ከዛ our first home ማለት ነው ፈልገን በቃ the perfect home የምንለውን home አገኘን I was so excited I was like let's move out tomorrow Valentine Day እዛው ነው ያሳለፍነው ከዛ እኔ አንቺ እንትና we moved in Valentine Day የመጀመሪያችንን አደረ ከዛ ማታ ላይ 11 ሰዓት ተዘካለሽ ኮካ ጨረሰ 12 ሰዓት 11 ሰዓት እንትን አዲሱ ገበያ ጋር እንትን ገዛን ፍራሽ እሱን I remember በቃ የዛን ጊዜ በቃ was you know first ምንድነው የሚባለው ብርቆ ነው ብንነበር the house was ብርቅ everything was ብርቅ በቃ ቁጭ ብለን ፊልም እናያለን እንጫወታለን በቃ ከቤት አንወጣም ነበር ብዙ አንወጣም like literally ከቤት ስንወጣ በቃ ከቤት አንወጣም ነበር like እቃ ራሱ እኮ ሳንዘጋጅ አወጣጣችን አወጣጣችን በጣም ፈጣን ነበር አልጋው ሁላ ነበር ጭልፋ ማውጫ አንድ ትሪ በቃ ይዘን እሱን ይዘን ወተን ምን እንኳን የቤት ቃል እንትና አሁን ሁሉ ንብረት ይዘን ቁጭ ብለናል እግዚአብሔር ይመስገን ለናሪያ ደግሞ ስንገባላችሁ ጋይስ ወደ ናሪያ ስንገባ like I think ከዱባይ መልስ ነው እንዳረገስኩኝ አውቁት ባይተወይ I think ዱባይ የሄድን ጊዜ እያዞረኝ ነበር ጅው እያለብኝ ነበርና እንደዚህ እየተራመድኩ እንደዚህ ነው የሚዞርብኝ ስላችሁ እንደዚህ ስል ማይንዳችሁ ላይ አስቡት እንደዚህ ነው የሚዞርባችሁ እና በጣም በቃ የሆነ ሰዓት ራመዳለው ነው ዝው ይልብኛል ከዛ አይ ነገር ምንድነው ምናምን ብለን ቼክ ስናረግ we're pregnant ተከልብቷል I was very happy አንቺ በጣም አሁን ባረገው ራሱ I know ሊና ምንም አልመሰላትም I was like normal I don't know why maybe emotion process ማለት ስለማለት ከዛም በኋላ ነው struggle የጀመረው because my pregnancy was so bad እስከ 4 ወር ምናምን ድረስ I was fine ግን በቃ 5 ወር 6 ወር እየመጣ ሲሄድ ማለት ነው ቤት ውስጥ ድብር ማለት ጀመረ ከዛ ድመት አመጣን ውሻ ነበረን by the way oops ውሻችንን አወጣንና ድመት አመጣን because he started pooping in the house በጣም እየነከሰኝ ራሳሽ እየነከሰውና ስኖዊ ደግሞ ፖፕ ማድረግ ጀመረ ከዛ አውጥተን ብሩኖን አመጣን our first cat Bruno I love him may he rest in peace he died somewhere መኪና ነው የገጨው እንግዲህ anyways ከዛ the only thing we did was ብሩኖን ይዤ አቅፌ ኮሪያ ድራማ አይ ነበር ከዛ ኮሪያ ድራማውን ሳይ ደግሞ ሰንችፕስ ይመጣልኝ ነበር ሰንችፕሱን ቁጭ ብዬ እንደዚህ ነበር ሳይ ነበር በዛ so I don't go out ምንም አናረግም በቃ እድሜሽ ከርግዝናው ጋር በዛ ላይ ደግሞ I think በዛ ታይም ላይ ሶሻል ሚዲያ ላይ ብዙ የወጣ ሰው አልነበረም ከቤት ገባሽ እና like በእኛ ሴም ስትረግል የሚያረግ ሰው አልነበረም እንዴት ነው ከርግዝናው ላይ ምናምን ዊንታና ነበረች እሷ የመጀመሪያው ነበረች ዝካለሽ ከዛው ቀጥሎ አንቺ ነሽ I think so እና like ሰው መውጣት የለመደበት ታይም ነበር ያ ታይም ጓደኞች everyone እና የዛ ታይም ማለት ኦቨር አንወጣ obviously I'm pregnant so ኦቨር መውጣቱ ሳይሆን ጓደኞችሽ ፈታ የሚለው ይሄ ኤጅ አለ የሆነ እድሜ ላይ they started going out ብዙ የሚወጡበትና እና ያ ነገር I think ሳታውቂው psychologically ጎዳሽ no but like I've already did that ገባቸው እነሱ ሳይወጡ ነው የወጥቻለሁ ግን እሱ ሳይሆን በቃ just ድብር oh my god ድብር ይልኝ እውነት ለመናገር ማመስገን ያለብን ሰው ማንን ነው ቢታኒያ እኔ የምር እውነት ለመናገር ለቢታኒያ በጣም ይረዳን like ታቋታላችሁ ቢታኒያ ቀድማ ተነግረናለች እንደዚህ ልትሆኝ ትችያለሽ እንደዚህ ምናምን ልትሆኝ በቃ በጣም ኢሞሽናሊ ሰፖርት አድርጋናለች በዛ ታይም ላይ እና በቃ እንደዛ ይያልን ዶክተር ጋር ስንሄድ by the way እኔ ዶክተር ማናገር አይመቸኝም ግን ያስወለደኝ ዶክተር ወደዋለሁ because he's chill እና የቱ ጋር ነው የሚያምሽ እንትና ጋር ነው የሚያማት ጫን ያረግሻል አያረጋትም እንደዚህ ነው ዶክተር ጠይቀኛል ደግሞ ዶክተሩን የሚያይተኝ እንደዚህ ነው ስለዚህ አሁን ምን አይነት ጫና ይሰማሻል ሳኔ እንተኛል ትንሽ ይሰማታል
so like በአንድ ወር 7 ኪሎ ነው 6 ኪሎ ጨመርኩበት ዶክተሩ ራሱና like ደንግጦ ነበር ዋው እንትን በደንብ እየበላሽ ነው አለኝ ነካ አረገኝ ግን እየበላች አልነበረም እውነት ለመናገር ሳንቺፕስ ቴስቲስ እሷ በጣም እየወፈረች እኔ ደግሞ ሰውነት ይቀንሶ ነበር በዛትም ለምን ምግብ መስራት በቃ ሰላይ እንትን አላት እየከበዳት በዛ ላይ ሶሻል ሚዲያ ላይ ኔጌቲቭ ኮሜንት በጣም ይበዛ ነበርና ሁሉ ነገር እንትን ብሏል ነበር እኔ እዛ ታይም ሲልሻል እኮ የሰደባትን ሰው እየገባው ከ5 ቪዲዮ ሳደብ ነበር እያወራኩና ሳስበው ምንም ከነሱ አይለየኝም እኔ ሊትራሊ ግን በቃ he supported the whole time በጣም በቃ እዛ ታይም the most depressing horrible time ever እሷን ደግሞ ለማስደሰት ምንም ነገር ሊያረጋት አይችል ስለዚህ ኮሪያ ፊልም ከሆነ አብሬ ኮሪያ ፊልም ማለት እንደዚህ ከተኛው ማለት ነው ጋይስ እንደዚህ በከተኛው 1-2 ሰዓት ተኝቼ ከዛ በዚህ ሳይድ ደግሞ ዞርና 1-3 ሰዓት ተኛ እንደዚህ ባይዘው ፎቶ አለ እንዴት እንደነበረች ታያታላችሁ ከዛ በጣም ጊን እያረኩ ይመጣው በቃ ስወጣ ራስ መተንፈስ እያልኩኝ ነው መተነፍሰው ያዞረኛል ያስጠላኛል መውጣት ፊቴ ከንፈሬ አፍንጫዬ ጻውግሬ ምንም ሁሉ ነገር አይደል እንዲያስጠላኝ ያምር ነበር እጂ እንደዚህ ብሉ ከዛ በቃ በጣም መሳደብ ጀመረ የሆነ ሰዓት ደግሞ ለቤቢ ሻወር ሳይሆን ለቤቢ ከቤቢ ሻወር ጀምሮ ለቤቢ maternity ፎቶ በጣም ወፍሬ still get ready with me ሰራ ሁሉም ሰደበኝ like everyone ከዛ በጣም ደበረኝ እኔ አይቻላቅም like ሌላው ሲያረጋው like በጣም ብዙ ሜሴጅ oh my god እኔ የምን ታይም ላይ like ፊዮና የስትሪክን ፊዮና ማለታቸው ገብቶኛል ፐርሰናሊ የሆነ ጥላቻ ያለ ይመስል ነበር ያ usually I get hate more than love እሱ የታወቀ ነው every post ላይ ሰው እንዴት like ርጉዞና ገና ልጅ ነች ምናምን የሚለውን እንኳን ኮንሲደር አያደርጉምና የሶሻል ሚዲያ በጣም መጣላው ዛት ሰው ከዛ በኋላ ግን I feel like numb ሆንኩኝ to the comments I don't care ለኮሜንት ብቻ እኮ አይደለም actually ለሁላችንም በቃ አይደለ by the way የሶሻል ሚዲያ ኢፌክቱ ይሄ ነው like ዝም ብላለች እስክትወልድ ድረስ like ፊሊንጓን ኤክስፕረስ ማድረግ አትችልም አንድ ሁለቴ ስታለቅስ አይቻት አቃለው ትዝካለች በቃ ሜካፕ ተቀባና ራሷን አይታ መልሳ ታለቅሳለች እና እኔ በጣም ተሰምቶኝ ነበር የዛ ጊዜ ነው ፊት ለፊት ዳይኒ እንትኑ ነበር ቪዲዮዎች ይሻሉሽ እኮ ሜካፕ እየተለማመድሽ ትሰለሽም just normally ሜካፕ ተለማመጂና ሂሉ ጋር እንደውም መማራለው ይያልሽ ሜካፕ እንትን ገዛን ትዝካለሽ ገዝተን ነበር በጣም ብዙ ሜካፕ እና ላይክ በጣም በህይወቴ ዘወረ እጄ ጠቆረ ብብቴ ጠቆረ እንዴ ማለት እንደዚህ ነው የጠቆርኩት ገብታችኋል እንደዚህ ተጋነነብኝ ብላ ታስባለች ያን ግን ሶሻል ሚዲያው ነው ያመጣው እንጂ ሁሉም ሰው ሴት የሚያልፍበት everybody goes through it it's a normal thing by the way ከዛ በኋላ ላይክ ሱማልፎ by the way ናሪያ የመጣችበት ይሄኛው ፓርቲ ለፈና የሚገርማችሁ በቃ እንደዛ አለፈስ ሸግላችን የፕሬግናንሲ ማለት ነው ወደ አስቂው ፓርት እንግባ ናሪያ እንዴት እንደተወለደች ቆይ እኔ ይሄንን ነው የምናገረው ይሄንን የምናገረው ሶ ኖርማል ቼክ አፕ ነበረ ሄድኩኝ ሆስፒታል ከዛ ተራው የኛ ነው ግን የሆኑ ሰዎች ፊት ለፊት ገቡና የኛ ተራ ነው እያለው ገባ ዘጋበት በሩ እና ብሎ አልተነሳም ከላይ እስከ ታች ነው የደነገጥኩትና እንደዚህ ነው አይደለም እኔ ያረሰው ልጁ እየወሮት ነው እያይዝግት ሲያረግ አንተ እናት ክንብዬ ክፍት አርጌ ስገባ ሚስቱም ደነገጠች እንግዲህ የገረመኝ እኮ እኔ ከዛ ሆስፒታል ቶሎ እንወጣለን በያሰብኩት ሰውዬ 4 ቀን ሆስፒታል በዛው ቀረ ከዛ ልክ በቃ ይቅርታ እንተባብለው እነሱ ልክ ጨርሰው ከወጡ በኋላ እኔ ገባለው ዶክተሩም ደንቆ ነበር በዛ blood pressure ቼክ ተደረገ 160 አደረገኝ መጀመሪያ እሱ ሳይሆን እሷ ናት ያደረገችኝ ነርሷ ትንሽ የሆነ ነገር አይታ እስቲ ቆይ ዶክተሩ ጋር ምትገበያለሽ ብላይ ነበር መጀመሪያ ግን በቃ የልኡልን ስሰማ I felt ከላይ እስከታች ድረስ ንዝር ሲያደርገኝ ከዛ ዶክተሩ አየኝ ቼክ አረገ ነገር እስቲ ቀዝቀዝ በይና በልተሽ ነኝ ደግሞ ትንሽ ቆይተን ሞኒተር እናደርጋለን ምንም ችግር የለውም it's fine ትንሽ ከፍ ብሏል but it's fine በራሱ የሚወርድ ከሆነ እናየዋለን ምናምን አለኝ ወጣው ዲያና ጋር ሄድን ዲያናን አገኘናት ከዲያና ጋር ወተን ግራቦን ገባን የልጃችን ክርስትና የልጃችን ክርስትና ነው ተነሳ ግራቦን ገባን በላ
ማለት ፈታ ብያለሁ። እኔ ልቤ ነው ልካደለ እንደዚህ ምናምን ቪዲዮ እየሰራን ነበር ምናምንና ከዛ ሆስፒታል ቁጭ ብለን የሆስፒታሉን ቪዲዮ አይደለም እዛ ቤት ሰርተናል። እሷ ቤት ሰርተናል ቪዲዮ ባይተው የጀመርነው። ከዛ ሆስፒታል ገባን። ምንም አልመሰለኝም ነበር። ከዛ ዶክተሩ ቼክ አደረገኝ። መጀመሪያ ነርሷ ናት ቼክ አደረገችኝ። ከዛ ዶክተሩ ቼክ አደረገኝ። ከዛ ደንግጠሻል እንዴ ሊና አለኝ። ኧረ አልደነገጥኩም። ዴኒም ቢለኮ ግን ሁለት ነው አልደነገጥኩም። አይ ነው ይሄ ሽንቱ ኧረ አልደነገጥኩም አልኩት። እሺ ከፍ ብሏል ትንሽ እስቲ ቁጭ በይ ምናምን ብሎ ቁጭ አለንና so usually when this happens ምንድነው የሚደረገው ምናምን ብሎ ብቻ በሰርጀሪ በቃ ኢንዱስ ካደረግነው ኢንዱስ ይደረጋል። እሺ ካለ ካልሆነ ደግሞ በሰርጀሪ መውጣት አለበት። ደምሽ በጣም ከፍ ብሏል ምናምን ተባልኩኝ። ከዛ እኔ ማለት ነው እንደዚህ እሺ ኦኬ ፋይን ምናምን ብያለሁ። ይሄ ቂጡን እያላበው ነበር። ስንት ሰው ጋር እንደገባው ቂጡን እያላበው ነበር። ስትመጣ ነው ልጅ ይላል። ወይት ለማሚ ሲነገር የማሚን እኔ ደግሞ ነግራኝ ነበር እኮ ነግራለሁ ለሉል። እኔ ደግሞ ቆይ ሉል እኔ ራሴ እኮ መረጋጋት ፈልጋለሁ። የሚያጽናናኝ ሰው ያስፈልገኛል። ሄሎ ማሚ ሊና በቃ ልትገባ ነው ላለው ስልኩ ብቻ ብሎ ፌን ተነቅላለች። ከዛ ሌላ ሰው ነው እኔ ማሚን አታለው ገብቷቸዋል። I know her so I'm like የማረሰው አንድ ሰው አንስቶ ማነህ ምንድነው ያልካት? ኧረ ሉልኝ that's crazy። ከዛ እንደው ተቆጣጣት እኮ ነው የዛ ቀን ማለት ከዛ ሊናን ላናግራታች እኔ ማለት ነው እየጠበቀችኝ እንግዲህ ሄሎ ማም እንድላት እንደው አላውቅም ማም ምን ስላት ደህና ነሽ? ኧረ እኔ ደህና ነኝ ምንም አልሆንኩም። እኔ እኮ ቼክ አፕ አደረገኝ ነበር። ደህና ነኝ ምንም አልሆንኩም። ምን ሆነሽ ነው እንዴ ማሚ ምን ሆነሽ? እንደዚህ ነው ያናገርኳለሁ ኖርማሊ ማለት ነው። እሺ እስቲ ማም ምን ሆነሽ ነው? ኧረ ኖርማሊ ትንሽ እኮ ነው ደምሽ ከፍላል ያሉት ምናምን አልኳት። ኦኬ ተባባልን። እሷን ዘጋን። በቃ ታድሪያለሽ ተባልኩኝ። የዛኔ የሉል ስራ ነበር። በቃ he calls everyone he tells them ምናምን እኔ እንደዚህ ብያለሁ እንዴ እኔ የማረሰው ላይክ በየ2 ሰዓት የሚወጋ ለልጅቷ ሳምባ ማጠንከራ my pregnancy በጣም የጠላሁት the depression the medicine የወለድኩበት አወላለድ ምናምን ስለምጠላው second child ለማሰብ ራሱ ገና like 3-4 years ምለው ራሱ it's because of all that ለምን 2 ሰዓት በጣም ከባድ ነው። ከዛ 2 ሰዓት በዚህ ከዛ ደግሞ በየ4 ሰዓት ልዩነት ደግሞ በዚህና በዚህ ደግሞ በዚህ የሚሰጥ የሆነ ነገር አለ። በቃ ወይ እሱ ደግሞ ላይሌሽን ቴንሽን ነው እንቅልፍ እንትካለሽ እንደዚህ ይሽናው በጣም የነገር እያቃጠለኝ ነው ውስጤን እያቃጠለኝ ነው። እንደዚህ ነው ብሎ ማለት ነው። ሰዎች ተንበርክኮ እጁን ሳመላላችሁት ይሄን ሁሉ ስትረግል ላለፈች ሚስቴ ነው ተንበርክኬ የሚሰማው። እሺ ብዙ አይገባውም ሰው ላይክ ይሄ ነው ላይክ ሰው ሚዲያ ላይ 3 ቤት ገዛው ምናምን ሲል ፌክ ነው ሶሻል ሚዲያ ለምን ማለት እንባ መጥቷል። አይ ክንተል ባይዘው የምሬ ነው እናገረውና አንዳንዴ ቲክቶክ አሉ እውነተኛ ሪያሊቲን የሚያሳዩ ቲክቶከሮች ግን ሁሉ ሰው ይሄ እጅ በእጅ ይመስላል። እንደው ለጄነሬሽኑ እንትን እንዳይጎዳ ይመስለኛል። ያው ሰው ሲወጣ ሁሉም ነጭ ቤት ምናምን ነው። እንደዛ መሆን የለበትም። ስትረግል ማንም ሰው ያልፍበታል። በረም ስትረግል አድርገናል። ከማይ ፕላዛ ነበርና 49 the worst ስትረግልን አይተናል። ላይ ታች ማግኘት ማጣት ማለት ኖርማል ነገር ነው። በቃ ግን እግዚአብሔር ይመስገን እስካሁን አለን እና ሰው አይገባውም። ይሄ ወንድ ምናምን አካሌ መጥቶ ቢለኝ ደስ ይለኛል። እንደዚህ እኔ ሶሻል ሚዲያ ልደበደበው ነው ሶሻል ሚዲያ ይነሳል። ኦኬ ከዛ ናሪያን አንድ ቀን ድጋሚ አሳደሩን 3 ቀን አድረን ከአርብ ድረስ ተወጋች። ላይክ በየ2 ሰዓት በ4 ሰዓት የገባው አርብ ቅዳሜ ከዛ ኖ አይደለም ሐሙስ ምናምን ገባው ሮብ ገባን። ሮብ ሐሙስ ዋልኩኝና አርብ ነው የወለድኩ። አርብ 7 ሰዓት ላይ ነው የወለድኩ። ከዛ ደግሞ ላይክ ዘ ወርስ ፓርት ምንድነው መጀመሪያ ቪአይፒ ሩም ከመያዛችን በፊት ኖርማል ይሄ 3 ክፍሎች ነበርና ላይክ ማዋለጃ ክፍል አለ እና ተጠቅባችን ማዋለጃ እና ጩኸታቸው ምናምን ሲሰማ እኔ ካሁን እሷ ትረበሻለች ነው ማለት ግፊቱ የባሰ ከፍ ይላል ምናምን ያልኩ ጭራሽ እኔ እንደው ተኛ ትለኛለች። ትዝ ካለሽ አልጓ ላይ አስጠግታ አስተኛች
መድኃኒዓለም ኤፒዱራል ቢኖር የዛ ሰዓትና በምጡም ቢሆንም ወልዶ ጊቭ ሚ ኤፒዱራል አይ ነው። ከዛ በቃ ያም አለፈ። ከዛ ላይ ግፊቷም ቀነሰ እና ዓርብ ላይ ወደ 7 ሰዓት አካባቢ ነው አረሰው ቆመን እየጠበቀ ነርሷ ላይክ እንዲህ ብላ ወጣች። እኔ ላይክ የገባችው ነርስ እንደሆነች አይቻልም። ለካ ነጭ ነገር እዚህ ጋር ዱቄት የመሰለች ነገር አለች ታከት እና ተሰራች ምናምን ስል እንዲህ ነው ያለችኝ እኮ እጭት ስትለኝ እኔ አላመንኩም። መድኃኒዓለም አይ ቲንክ አይፎን ፕሮ ማክስ ተከለ እንደዚህ ነው ያለች። ከዛ ላይክ በህዝብ ማን እንዲህ ልጥ 2.7 ኪሎ ነበር እና 34 ዊክስ ላይ ነው የወለድኩት። 34 ላይ ነበር ኖ 34 ስፔሲፊካሊ 4 ላይ ነበር የወለድኩት። she was premature ግን በቃ ሆነም ቀረም ኒኪው አልገባችም። thank god በጣም ጠንካራ ነበረች። ምናምን ነበረች። እኔ ማዘር ኤሊና ማዘር እቺ ከሷ ጋር አልኩኝ እና ከናሪያ ጋር በቃ ነጭ ነገር ነጭ ቁምቁምቀልሽ በቃ የሆነ ሰዓት ድምጽም መስም ግን ምንም ሰው ግልብጥ ምናምን ታረጋታለች። ከዛ ሶኒ ማሚን እዛው ሁኝ ያልኳት እኔ ጀለስ ቢና አትወጣም እንዲላል በኋላ አንዷን ነርስ እባክሽ ስልክ አገናኝ ጨርሳለች ምናምን አለችኝ። ሪከቨሪ ላይ ገብቼ ከዛ ስልክ እንደምንም ብዬ የራሷን ስልክ የሊናን ስልክ አስላኩላት። እኔ ትደውላለች ብዬ ጨንቆኝ ወደዚህ ይላል ጀለስ ቲክቶክ ከፍታ ታያለች። ከዚህ ሆነ ሰዓት ላይ ስልኩ ከደረሳ ብዬ ስደውል ሄሎ አንቺ ለምን አትደውይ ቲክቶክ እያየሁ ነበር። በቃ ከዛ በኋላ ትንሽ ተረጋጋ አይደለ አወዞን ቲክቶክ በጣም ይበርድ ነበር። ሪከቨሪ መታቆጣለች እንደዚህ እያልኩ ነበር። ከዛ ግን በቃ መተኛትም ስላልቻልኩ እስካሁን ቲቲጋ የሆነ ሰዓት ደውዬ ነበር። እኔ ራሱ ዱባይ ጓደኛዬ ደውዬ ወለድኩኝ እሺ ቻው the first day በምድር ላይ ቪዲዮን አሳያችኋለሁ። ላይክ መነሳትም አይቻልም አይደለ ይነሳል መነሳት ትራስ ላይ መተኛት ስለማቺ ከዛ በቃ በህይወቴ እንደዛ ነው ስትሆኚም አይቻላልም። በጣም አሞኝ ነበር ጋይስ ያለቀሰች ነበር ኖ እንዴ ያማልኩ ጋይስ ሜቢ እኔ አላውቅም በቃ ብቻ ሜዲኬሽኑ ሜቢ ዌር ኦፍ አድርጎ ይሆን አላውቅም ማለት ነው። ልክ ስቆም እንባይ ዱብ ማለት ጀመረ። መነሳት እንደዚህ እያልኩኝ ነበር ስራ መሬት it was so painful የሆነታው ልጅቷን ሁሉ ረስተና it was so painful ኪኪ ነበረች ደግሞ በቃ እንትን ያለቻት የሆነ ሰዓት ላይ መራመድ በቃ the first walk was horrible like I can't express how horrible that pain is will never want to feel that again በመጥም ኮሌጅ በኤፒዱራል ነው የምፈልገው no thank you okay no hell no እኔ ደግሞ በፈኔስ ፓርት እዛ ሆስፒታል 3 ቀን እንቅልፍ አልተኛው ተረሻ ቀን ሊናም ትንሽ ተሽሏት ቪዲዮን ታዩታላችሁ እንቅልፍ ምናምን መተኛ ከጀመረች በኋላ የሆነ ታይም ላይ ሶፋ ላይ እኔ ከሊና አጠገብ ነው ተኛ ሲሉኝ እምቢ እያልኩ ኪኪ ምናምን ነበረች እንደዚህ ቁጭ ብዬ እኔ ኪኪን የነገረችኝ በዛው የናላቅ ከዛ ሉልተኛ ሲሉኝ ነው አይደል ዳይፐር ዋይፕስ ምናምን ገና get your sleep የሚባለው ነገር ልጅ በፊት እውነት ነው ባይተው ቶሎ እንዴት እንደተኛው ኳላስቶስ በጣም እንትን ነበር በቃ አለፈ ብቻ ሆነ ቀረምቴን ጋር ዶክተራችንን I love him so much till this day I love him ዶክተር ወደዛ ይባላል ላንሴት በጣም ጎበዝ ረጋ ብሎ የሚሰማ ሰው እንደ ልጆች አላየንም እንደ ልጆች አላየንም ከዛም በኋላ ነው ቤት ስንገባ ለድመቶቹ ለልጄ ተብሎ ድመቶቹን ጸጉራም ድመት ነች ባይዘው እንዴት ድመቶቹን እንዳበላው አሳያቸዋለሁ የኛ first children ብሩኖ እና ማርስ ናቸው first of all መጀመሪያ ብሩኖ ከዛ ማርስ አለች ከዛ ግን በቃ ናሪያን ልጅ አትስገባ you know it's a risk ተብሎ አይደል በታታኝ we had to take her እንትን ላይ ሊለጠፍ ጸጉራቸው ይለጠፋል እና the doctor didn't say anything at all by the way እሱ ደግፏት ነበር እኔማ like what's the problem አታቅርቢያት ያን ያህል what's the problem there is no problem there is literally no problem አቃለው ፕሮብሌም እንደሌለ ግን everybody will tell me that there is a problem ስለዚህ አወጣናቸው ሁለቱ ልጆቼ ግን ጥሩ ታይም አሳልፈናል ያው ይደና እሱ ነበር ሲንከባከባቸው የነበሩት እነሱ they had like በጣም ፋን ያረኩት እንደውም እርጉዝ እያለው እነሱ እያሉ በጣም ያዝናኑኝ ነበር አብራቸው ተኛ ነበር I cuddled with them they're so cute እና
ተኛ አባቴ ተኛ። ከዛ ነብሩንና ማርስ ወጡ። ገባች ናሪያ በቃ በዛው የፈርስት ታይም ፑፓን እዚህ ያስገብላችኋለሁ። እሱ ላይ ፑፕ ያረጋችበት እዚህ ጋር ኪኪ the first person ዳይፐር እንደለወጥ ያረጋችን ኪኪ ነች። የመጀመሪያ ለሊት ማለት every 2 hours ይለወጣል አይደል? every 2 hours እሷ ነበረች የምትነሳው። ለሁለት ሳምንት ለሊት እሷ ነበረች ከቨር ያረጋችልን። ለሊት እሷ ቀነኔ አንቺ ሊና ባይዘው እስከ 2 ሳምንት አለወጣችላት ወይ አንድ ወር መንካት አልፈራ ነበር። አንድ ወር ፈርታሽ 2 ሳምንት እኔ መንካት አልፈራ ባይዘው ሰውነቷ ሲነከራሱ ያስፈራ ነበር ማሪያ። እና ደግሞ በቃ I was in pain guys, I was bleeding, I smelled በቃ ትለበር I don't know ምን እንደሚሸታት ግን እርጉዝ የወለድን ሰዎች እናውቃለን። like ለሰው ባይሸትም ለኛ ግን እንሸታለን like bro and my god ወተቴ ማለት ነው ጋይስ ልነግራችሁ አልችልም። ተኝቼ ስነሳ እንደዚህ ነው ልብስ የሚያደርገኝ እና ልብስ ቲሸርት በየ2 ሰዓቱ ማውለቅ አለብኝ። ልብስ ያደርገኛል በየ2 ሰዓቱ ፓምፕ ማድረግ ወይኔ እንዴት እንደሚሰለች ብቻ። በዛ ላይ ደግሞ ያበሻ ሴቶች መጥተው አትነሽም እንዴ አረ ምንድነው ጠንከሪ ጡት ግዴታ ነው ግዴታ መስጠት it's not a must if you have it good if you don't it's not a must guys I promise you she stress አታርጉ breast milk አልመጣላችሁ I promise ስትረስ ብቻ አይደለም it's completely fine ማረፍም አለባችሁ ማረፍም አለባችሁ እንዴ it's እኔ እንጃ like I don't know how you guys do it በጣም strong ናችሁ by the way ሊና ከሆነ ታይም በኋላ ነው ጠንክረሽ የተነሳሽው ሚኒመም like 1 ወር ፈጅቶብሻል እውነት ለመናገር ማለት የመጀመሪያ ቀን እኮ ተነስቼ ቤት የገባው ቀን እኮ ተነስቼ መንቀሳቀስ አይደለም ምን ትይ ነበር መሰለሽ መውለዴን ራሱ እስካሁን አክሴፕት አላደረገ ማለት ሰው መጥቶ ብሎ ሲደነግጥ ያ ፊሊንግ ነው ይገለም ነው ምንድነው እሱ I've done the research sometimes እንደዛ happen ያደርጋል with mothers እና ሂት አላረገኝ ነበር ምንም ሂት አያረጋችሁ ምን አሁን ገና ነው ራሱ ልጅ እንዳለኝ ሂት የሚያረጋኝ ልጅ አለኝ እኮ ምለው እኮ አሁን ነው እንጂ ዛኔ ምንም አልመሰለኝም ነበር literally like and that's a normal feeling you should not feel like guilty because of that ብዙ ሴቶች they feel guilty like ከልጄ ጋር አልወዳቸውም I'm not attached to them and I'm not attracted ምንድነው what's going on ይላሉ ግን that's normal okay ለሊት 9 ሰዓት ቁጭ ብዬ የኔና የሱ ታይም እንደዛ ሆነ ይሆናል እሷ ደግሞ ከ9 ሰዓት ከሱ በኋላ እንዴት ነው በቃ ላይቭ ጀመርኩኝ አይደለም ላይቭ 1 ወር ሰርተሽ 1 ወር ላይቭ ጀመርኩኝ የቺ ታይም በቃ ሰላም ነበረች ማርያም ምናምን ላይክ ከሆነ ሰዓት በኋላ በዚህ ታይም ብዙ ሞመንቶች አሉ ፎቶ ላይ ታዩታላችሁ ላይክ ናሪያ ልክ ስታስነጥ ይሄ በቃ ልጅ አዲስ ኤክስፒሪየንስ ሲስቁ ምናምን የሆነ አላረ everything is there በጣም ፈን ነበር ግን ከሆነ ሰዓት በኋላ ናሪያ ምን ኮሊክ ቤቢ ነው የሚባሉት ያ ቁርጠተኛ አላወቅንም ለካትስ ፎርሙላ ግን በቃ ጋይዝ ቆመን ነበር የምናድረው ሀብታም ይላል we couldn't sleep ሱፐር ኮሌጅ ካንቺ ውጪ አልታቀፈም በቃ እኔን ኮምፕሊትሊ አልፈለገችም ናሪያ screamed like መጀመሪያ ደግሞ ማታ 12 ሰዓት 11 like 1 ሰዓት ምናምን ላይ ይጀምራታል ለሊት 9 ሰዓት 10 ሰዓት ብትተኛ ነው እጃችን ላይ አንቺ እጅ ላይ እጃችን ሳይሆን እኮ እኔ ደግሞ ኮምፕሊትሊ በቃ እንደዚህ ሳረግ ራሴን ልክ ገና እንደዚህ ቆሜ ጎንበስ ስል ራሴን ማዞር ጀመረኛል I can't እያልኩኝ እንደዚህ እያልኩኝ በስንት መከራ ፎርሙላውን ስንቀይረው በዶክተር ሄደን ይሄን ለማስተውት ዝካለሽ የሷን ዊክ አይደለም የኔን ወተት የነካው ቲሸርት በሽታው ካወቀች ብዬ አልሆነ ነበር ምንም አልሆነ ቪዲዮ አለ ላይ አቀፈት አይኗ ሁሉ እሷ ላይ ነው በቃ እኔን አረግላችኋለሁ እሱን ቪዲዮ ፍላጎት የላትም እና ያም አለፈን ከዛ በቃ እዛ አፓርትመንት መቀጠል አልቻለም because ብቻችንን ነበርን ፋሚሊ ሩቅ ነው የነበርነው እና በቃ ሰው ፈለግን ገባችኋ ናሪያንም የሚያግዘን ሰው ያስፈልገናል እኛ ለራሳችን ታይም የለንም መውጣት አንችል ምናምን ከዛ ወደ እዚህኛው አሁን ባለንበት ቤት ገባን እዚህ ጋር ማስቀምጥላችሁን እንዳለ ፎቶዎች እዚህ ኤክስፒሪየንስ አረጋችሁ በባሊ ውስጥ ቁጭ ብላ መታጠብ ጀመረች ናሪያ አደገችልን by the way ከእንደሌላ ልጅ አይደለች በጣም ሻወር ትወዳለች ከውሃው ማውጣት ነው የሚከብደን የነበረው ዋተር በጣም በተለይ ድሮ የነበርንበት አፓርትመንት ሰፈሩ 49 ላይ በጣም ስለሚሞቅ ሁሌ 2 ሰዓት እናጥዋት አለ ማታ ላይ she loved water በጣም ትወዳለች ትዝናና ነበር ወደዚህ የመጣ ነው አንደኛ በቃ ለፋሚሊና በቃ ሰው እንድትለምድ እዛ ብዙ ሰው ልታቃልቻለች ነበር
እና ሰው ለምዳልናለች አይደል? ቴንጋር በደንብ ለምዳልናለች፣ በደንብ ታግዘናል። እኛም ስራችንን ሰርተናል። አይ ሎስት ዘ ዌይት በቀን አንድ እየበላው ከዛ ደግሞ እዛው አፓርትመንት ሆኖ ሰፋ ያለ ጋር ሙቭ አደረግን። የምታዩትን ነገር አሁን አቺቭ አድርገናል። ብዙ ስራ እየሰራን ነው። ዩቲዩብ እየሰራን ነው። ናሪያን ዴኬር አስገባናት። can you believe it she's in daycare ያውም ደግሞ ላይክ ኢቨን አትፈልገንም ከበር ነው ታው ብላ ነው ከበር ከዴኬር ሳይሆን ከዚህ ዴኬር ነው ገባ ላይክ ሰርቪስ አላት ቀጥታ ትሄዳለች ብቻዋን እና ሰው ማትፈልግና this is the life, the real life of a couple ነው ምላችሁ ups and downs አለ fights አለ ሁሌ that's just normal ግን you guys እንደዛ ካልሆነ and be grateful ደግሞ በጣም ለብዙ ላላችሁ ነገር አረዘምባችሁ መሰለኝ ረዘመባችሁ ፓርት 2 ነበር ምን የነበረበት maybe part 2 ነበር ግን በቃ ይቅርታ ስላረዘም ነው this is our life ታሪካችን ይሄንን ነው ባጭሩና በረጅሙ I hope enjoy አድርጋችሁታል ብዬ ተስፋ አደርጋለሁ ከዚህ በኋላ የኪችን ቪዲዮን በደንብ የኩሽናውን በደንብ እንሰራለና ሰብስክራይብ ሳያደርጉ አይቀርማ ዲና ማገዝ አለብኝ ለልጄም ቁርስ መስራት አለብኝ ስለዚህ በሰበቡ ባይዘው ፍርፍሩ ካውን አልሞከርኩትም ደግሜ ግን ቆንጆ ፍርፍር ደግሜ መልመድ አለብኝ ግዴታ ምን ትላቸዋለህ ያው በቃ ታሪካችን ይሄ ነው ያ it is ሰው ሁሉ ሲጠይቅ ነበር ያው ኖርማል የሆነ ግንኙነት ነው አለ አይደለም ለየት ያለ ነገር የለንም actually ግን it's cute it's like a chill relationship subscribe like comment share ማድረግ እንዳትረሱ እንወዳችኋለን በጣም bye